ሰላም ውድ ተመልካቾቻችን አሁን የምንገኘው ዲፕ ብሮድካስት ጋር ነው። አዳዲስ ነገሮችን ይዘንላችሁ መተናል። ከኛ ጋር አብራችሁ እንድትሆኑ የአክብሮት ጥሬን አቀርባለሁ። ነቢ ጸግሽ እንዴት አለክ? ሰላም እንዴት ነህ? ሁሉ ሰላም። ዛሬ በድንገት ወደ ቤቲ መተናል። አንዳንድ ነገሮችን ካንተ ጋር ለማውራት ፈልገን ከሙሉ ስቱዲዮ ባለሙያዎች ጋር ድንገት ነው የመጣነው እና ምን ተሰማ ድንገት ስለመጣ? በጣም ደስ ብሎኛል። እናንተ ፕሮግራም ላይ እንግዳችሁ ስለሆንኩኝ እጅግ በጣም ደስ ብሎኛል። ቤቴም ድረስ ስለመጣችሁ ቴንኪው በጣም። ነቢ ጸግሽ ራሴን ቀጥታ ወደ ሀሳባችን ከመግባታችን በፊት ለተመልካቾቻችን ራሴን በጥቂቱ እንድታስተዋውቅ በአክብሮት ጠይቃለሁ። ነቢ ጸግሽ እባላለሁ። የምኖረው አዲስ አበባ ከተማ። በአዲስ አበባ ከተማ የጄፍ ኢንተርናሽናል ቤተክርስቲያን መሪና ባላደራ ነኝ። አብረን በጣም ደስ የሚል ቆይታ እንደምናሳልፍ ተስፋ አደርጋለሁና ጸግሽ መነሻ ከየት ነው እንበል? የትውልድ ሀገር ወዴት ነው? ተወልጄ ያደግኩት በኦሮሚያ ክልል በጉጂ ዞን በቡሌ ሆራ ከተማ ነው። የቡሌ ሆራ ከተማ ልጅ ነኝ። የቡሌ ሆራ ከተማ ልጅ። ኦኬ። አንዳንድ ሰሞኑ ሚዲያ ላይ የተዘዋወረ ያለ ነገር አለ። አዲስ መጽሐፍ ጽፈሃል እንዴ? አዎ፣ አዲስ መጽሐፍ ኦልሞስት 3 አመት ሆነው መጽሐፍ ከጀመርኩ። ኦኬ። አሁን ግን ከመቶ ወደ 70% ደርሷል። ሳብላኑት የሚል አዲስ መጽሐፍ እየጻፍኩ ነው። እግዚአብሔር ቢፈቅድ ደግሞ በቅርቡ ለህዝብ ይደርሳል ብዬ አስባለሁ። ወይ በዚህ አመት መጨረሻ ወይ በሚቀጥለው አመት ሊሆን ይችላል። ቀኑ አልተወሰነም፣ ብቻ በቅርቡ ለህዝብ ይደርሳል። ሳብላኑት የሚል መጽሐፍ መንፈሳዊ መጽሐፍ ነው? ዓለማዊ ነው መጽሐፉ? ዲቴል ለአጠቃላይ ማንኛውም አንባቢ አንብቦ የራሱን ህይወት መቀየር የሚችለው አይነት መጽሐፍ ነው ወይስ ለመንፈሳዊ ጉዳይ ብቻ የሚያብራራ ነው? መጽሐፉ በአጠቃላይ በመጀመሪያ የመንፈሳዊ ይዘት አለው። ኦኬ። ብዙ ሰዎች ጋር ተደራሽ እንዲሆን ሁሉንም ሰው ማዕከል ያደረገ መጽሐፍ ነው ብዬ አስባለሁ። ማንኛውም ሰው ቢያነበው ይጠቀማል ብዬ ነው የማስበው። እሺ፣ ከኛ ጋር ያለን ቆይታ በጣም ደስ እያለን ተመልካቾቻችን አንተን እንዲያውቁ አንተ ራስን ለተመልካች በጣም ግልጽ እንድታደርግ የሚፈልግባቸው በጣም ብዙ በምስጢር የሰሟቸው ነገሮች አሉ እና ምናልባት እኔ የሚጠይቀው ጥያቄ ሚዲያ ላይ ካዩቸው ከአንዳንድ ነገሮች የተነሳ ነውና እንደው ይቅርታ አድርግና ማን ነው ጸግሽ? ነጋዴ ነው? ዘማሪ ነው? ደራሲ ነው? ማለት ብዙ ሚዲያ ላይ አወዛጋቢ ብዙ ነገሮችን ስለተከታተልኩ ከዚህም አንጻር ነው አንተን ለመጠየቅ የፈለኩትና ማን እንበል? አንተ ነብይ ነህ? ነጋዴ ነህ ወይስ ዘማሪ? ምንድን ነው? እስኪ በግልጽ ተመልካቾቻችን እያዳመጡ ስለሆነ ጥያቄው ከምን አንግል ነው የጠየቀኝ? ማለት ነጋዴ ነው? ኦኬ። ነብይ ነው? ዘማሪ ነው? እንትን ነው? ከምን አንግል ነው ይሄንን ጥያቄ ልጠይቀኝ ይችላል? እየጠየቅኩ ጥያቄ በጥያቄ ብትመልስም አሁን እዛ ሶሻል ሚዲያ ላይ እንደዚህ የሚል ሀሳብ አለ። ሀሳቡ ምንድነው? ለብዙ ሰዎች ስፖንሰር ነው፣ ስፖንሰር ያደርጋል አገልጋዮችን፣ ስፔሻሊ ዘማሪያንን፣ እንዲህ መዝሙር ያላቸው ሰዎችን ከመቶ በላይ የሆኑ ሰዎችን ይረዳቸዋል፣ ስፖንሰር ያደርጋቸዋል ሲባል አሁን በዚህ ዘመን ታውቃለህ አይደለም 100 ሰው አንድ ሰውን እንኳን ለመርዳት በጣም ብዙ 100 ሺህ ሊያስፈልግ ይችላል ለማገዝ እና ይሄን ሚዲያ ላይ እያየውም ነበረ እና ትንሽ ቆይቼ ብዬ ሌላ ጥያቄም ጠይቃለሁና እና ከዚህ አንፃር አሁን ባንተ እድሜ አሁን አንተ ባለ እድሜ ደግሞ
የሆነ ትንሽ ከበድ የሚል አንዳንድ ነገሮች አሉ፣ እየሰራ ያለው ነገሮች አሉ። ወደፊት ጠይቃለሁና ለነዚህ ለመቶ ሰዎች ስፖንሰር እንድትሆን ያደረገ ነገር አይ ቲንክ ወይ ዳይመንድ ነጋዴ ከሆንክ በግልጽ ንገረንና ለተመልካቾቻችን ግልጽ እንዲሆን ከሰማው ነገር አንፃር ከመጣው ላይ ቀር በደንብ ሰው እንትን እንዲያውቅ ስለፈለኩኝ ነው። ኦኬ ስፖንሰር ከመሆን ጋር ተያይዞ ያነሳልኝ ሀሳብ አለ። እሱ ምንድነው? የመጀመሪያው ነገር ራዕይ የሚሰጥ እግዚአብሔር ነው። ራዕይ ሲሰጥ ደግሞ ከራዕዩ ጋር እግዚአብሔር ሁልጊዜ አቅራቦት አለው። በመጀመሪያ ደረጃ ከራዕይ የቀደመ ገንዘብ የለም። ሁሉ ነገር የሚከተለው ራዕይ ነው። ስለዚህ እግዚአብሔር በሰዓቱ የሰጠኝ ቪዥን ነው። ለምሳሌ ስለ አሁን የጠየቀኝ 100 ዘማሪዎችን ስፖንሰር ማድረግ የሚለው ሀሳብ የተነሳው ዜማ ጄፍ ወርሺፕ ሚኒስትሪ ነው። እግዚአብሔር ሚኒስትሪውን በውስጤ መጀመሪያ ያስቀመጠው ሸክም ነው፣ ራዕይ ነው። ያ ራዕይ ደግሞ በራሱ መንገድ የሚያስፈልገውን አቅራቦት ከእግዚአብሔር ይዞ መጣ ማለት ነው። ስለዚህ ራዕዩ ተወለደ። ከራዕዩ መልስ ደግሞ የሚያስፈልገው አቅራቦት መምጣት ባለበት አቅጣጫ መጥቶ ትውልድ መረዳት ባለበት መንገድ ተረዳ ማለት ነው። ስለዚህ ከኔ የሆነ ምንም ነገር የለም። እያንዳንዱን ነገር ፕሮቫይድ ያደረገው እግዚአብሔር ነው። ስለዚህ አቅራቦቱ ከእግዚአብሔር ነው። ዳይመንድ ነጋዴም አይደለሁም እኔ እግዚአብሔር መንግስት ነው የማገለግለው። ግን እግዚአብሔር ራዕዩን በእኔ ውስጥ ስላስቀመጠ ያ ራዕይ ደግሞ የሚያስፈልገውን ነገር ይዞ መጣ ማለት ነው። በዚህ መንገድ ነው በዜማ ጄፍ ወርሺፕ ሚኒስትሪ በጣም ትልልቅ ስራዎችን ከዘማሪዎች ጋር የሰራ ነው። አሁንም ደግሞ እግዚአብሔር ቢፈቅድ ከፊት ብዙ ነገር የመስራት ፕላን አለን። ከፊት ላለውም ስራ የምንታመነው እግዚአብሔር ነው። የራሴን አካውንት አይደለም፣ ማንንም አይደለም። እግዚአብሔር የስራው ባለቤት ነው። ራዕይ የሰጠ እግዚአብሔር፣ አቅራቦቱን ደግሞ እግዚአብሔር ያዘጋጃል። አሁንም መልስ ይሄ ነው። ስለዚህ ነጋዴ አይደለሁም ሰባኪ ነኝ ነው። የወንጌል አገልጋይ ነኝ። የወንጌል አገልጋይ ሰባኪ ነህ። ነቢይ ጸግሽ እንደው በድጋሜ ካላስቸገርኩ አንተ የበጎ አድራጎት ድርጅት እንዳለ ሰምቻለሁ። ስለዚህ እቺን ነገር ትንሽ ተንፈስ ብትል። የበጎ አድራጎት ድርጅት አለ ወይስ የሰማሁት ወሬ ነው? አሁን ወደ ድርጅት ወደሚባለው ነገር ያደገ ነገር አለ ብዬ አላምንም። ኦኬ ግን ምንድነው ደጋግ ልቦች የሚል የበጎ አድራጎት ደጋግ ልቦች ያ ኦኬ። እና እግዚአብሔር ይሄን ራዕይ የሰጠኝ 2010 አካባቢ ላይ ነው። እግዚአብሔር ትውልድን የማገዝ የተለያየ ጎዳና ላይ እና ለተቸገሩ ሰዎች የመድረስ ራዕይ እግዚአብሔር የሰጠኝ 2010 አካባቢ ላይ ነው። ራዕይ ነው ከእግዚአብሔር የተቀበልኩት። እሱ ላይ በደንብ እየጸለይኩ ነው። የተወሰነ ደግሞ መድረስ ባለብን አቅጣጫ ከዚህ በፊትም በነበረኝ ቤተክርስቲያን ከነበሩ ምዕመናን ጋር የወደቁ ሰዎችን በተለያየ ነገር ውስጥ ያሉ ሰዎችን የመደገፍ ስራ ሰርተናል። እግዚአብሔር ቢፈቅድ ደግሞ በቅርቡ በደንብ ኦፊሻል አድርገን ከመንግስትም ፍቃድ አግኝተን ብዙ ሰዎች የምናግዝበትን ዘመን እግዚአብሔር ከፊት ያመጣል ብዬ አምናለሁ። ስለዚህ የደጋግ ልቦች በጎ አድራጎት ድርጅት ራዕይ በኔ ውስጥ አለ። መቼ ፓብሊክ እንደሚሆን አይታወቅም። ብቻ አንድ ቀን በደንብ ወደ መስራት እንገባለን ብዬ አስባለሁ። ይሄን ነው። አው ግን እኮ ፓብሊሽድ ባይሆንም በጣም ብዙ ሰዎች እየተረዱ እንዳሉ ሰምቻለሁ። ያ በምንችለው አቅም ይሄ ነው የሚባል ነገር እስካሁን ባይኖርም በምንችለው አቅም ግን የምንችለውን ነገር ስለዚህ በውስጥ ውስጥ የምንችለውን ነገር እያደረግን ነው። ካለን ነገር እግዚአብሔር ከሰጠን ነገር እየተቆረስን ነው። ይሄ ትልቅ የወንጌል አንዱ አካልም ስለሆነ ማለት ነው። ስለዚህ በዚህ መንገድ ነው ያለነው። ይሄንን ይመስላል። በጣም ደስ የሚል ነው። አንድ በውስጥ ታዋቂነት የሰማሁት ነገር አለና ለህዝቡ ዲቴል ግልጽ እንድታደርግ ውሸት ነው እውነት ነው የሚለው ነገር አንዳንድ ነገር ከህዝባችንም የመጣ ጥያቄ ነበረ። ስለዚህ አንተ አዲስ አበባ ውስጥ ቸርች ከዚህ በፊት የነበረ ቸርች በጣም ትልቅ ሜጋ የሆነ ቸርች በጣም ብዙ ትውልድ እየዳነበት በጣም ብዙ የሰራበት ብዙ የደከምክበት የመጀመሪያ ራዕይ አዲስ አበባ ከተማ እንዳለ ሰምቻለሁና ያ ቤተክርስቲያን ደግሞ እንደፈረሰ ሰምቻለሁ እና ይሄ ምን ያህል
እውነት ነው። የዛሬ 3 ዓመት እግዚአብሔር አምላክ ያው እኔ ግማሽ እድሜን ማለትም ማደግ በሚባል ደረጃ የኖርኩት ሐዋሳ ነው። ከሐዋሳ ከተማ አዲስ አበባ ከተማ እግዚአብሔር ራዕይ ሰጥቶኝ ወደ አዲስ አበባ ስመጣ አንድ አካባቢ ላይ አሁን በስም መጥቀስ ማልፈልገው አካባቢ ላይ ቸርች ጀምሬ ነበር። በዛ ቸርች ላይ በጣም እግዚአብሔር በኃይል ይሰራ ነበር። ብዙ ትውልድ ነበር፣ ብዙ አባላቶች ነበሩ እና በአንድ ወቅት ከውስጥ በተነሳ አንዳንድ አድማ ቤተክርስቲያን ወደ መፍረስ ደረጃ ደርሳለች።